ቀኑን የገጠመን ያወቀኑን የገጠመን በእያንዳንዳችን ቤት የሚገጥሙ ነገር የተለያየ ነገር ስለሆነ እኔ ጋር ያለው ለኔ የገጠመኝ ነገር አንቺ ጋር ላይገጥም ይችላል። ደግሞም አንቺ ጋር የገጠመሽ ነገር አንቺ ጋር ያየሽው ፈተና እኔ ጋር አልደረሰም ይሆናል። ሌላውም ጋር እንደዛ የተለያየ ነው። ስለዚህ አዲስ ለሚመጡት ምን አሻራ አስቀምጠን እንለፍ። ለራሳችን የተጎደኑንም የተጠቀመንንም በራሳችን በልባችን አምቀን ማለፍ ሳይሆን እያንዳንዳችን ገጠመኞችንም ጥቅሙንም ጉዳቱንም አዲስ ለሚመጡት አዲስ ለሚተኩት እኛ ቦታ ስንለቅ ለነሱ ሼር አድርገን በቂ እውቀት እንዲኖራቸው ማድረግ ይኖርብናል ብዬ አምናለሁ። ሰላም ሰላም፣ ውድና የተከበራችሁ የሚዲያ ተከታታዮች በሙሉ ሰላማችሁ በያላችሁበት ብዝት በሌላችሁ እያልኩኝ አዲስ ጀማሪ ነኝ፣ አበረታቱኝ። እንግዲህ ዛሬ ይዤ የመጣሁት በስደት ካሳለፍኳቸው ያገኘሁት ለኔ ጠቅሞኛል፣ በኔ ህይወት ውስጥ ሆኖ ደርሶ እኔ ተግብሬ ለኔ ጠቅሞኛል የሚለውን እንድትጠቀሙ ሼር አደርጋችኋለሁ ማለት ነው። እሱም ምንድን ነው ብትሉ፣ አንደኛ አንቺን ዝቅ እያደርጉ ስልሽ እኔ የበለጠ ከፍ እንበል ወይም ደግሞ ከመዳሞቻችን ጋር እኩል እንሆን ማለት አይደለም። አንድና አንድ አይምሮሽን ማሳመን ያለብሽ ነገር ጉልበትሽን ነው ለነሱ የምትሰጪ፣ ብር ነው ለአንቺ የሚሰጡት። አለቀ። ምንም በሃይማኖትሽ ቢመጡ በማንነትሽ ቢመጡ በቃ ለምሳሌ ስድብ፣ ዱላ፣ ምግብ መከልከል፣ እነሱ ወደ አንቺ ሲመጡ ዝም አትበይ። በፍጹም ዝም አትበይ። አትደራደሪ። ወደ ኋላ አትበይ። ሊሆን ያለው ይሆናል፣ የማይሆን ይቀር። በቃ ሞትም ህይወትም ፈጣሪ ያቀደው ጊዜና ያቀደ ቀን ላይ ነው የሚሆነው ለአንድ ሰው ማለት ነው። በእኔ ህይወት በትክክል የሰሩልኝን 3 ነገሮችን ሼር አደርጋለሁ በዛሬ ቪዲዮ ማለት ነው። አንደኛ፣ አሰሪዬ እጅ ስትሰነዝር በፍጹም መታገስ አልችልም። ከዛሽ ቤት ሳልወጣ የአሰሪዬ ጸባይ ተስተካከለ። ምክንያቱም አንቺ ጋር አንድ ነገር መኖር አለበት። አንቺ ጋር የሚፈለግ የስራ ኃይል እውቀቱ አለሽ ወይ ነው። ተፈላጊን ነገር አንድ የሚጠቅመን ነገር እኔ ከእጄ ማጣት አልፈልግም። ለምሳሌ የሚጠቅምሽን ነገር ከእጅሽ ማጣት አትፈልግም። ማንም ሰው ማንም ትልቅም ትንሽም ጠቃሚ ሆኖ ተጠቅሞ የቀመሰውን ነገር ከእጁ ማጣት ከእጁ ማውጣት አይፈልግም። በፍጹም ተንከባክቦ ነው የሚይዘው። ያንን ነገር እንዳላጣው ብሎ ያንን ነገር እንዳያጣ መክፈል ያለበትን መስዋዕት ሁሉ ይከፍላል። ምን ለማለት ፈልጌ ነው? እኔ እጇን ስትሰነዝር አልታገዝም፣ በፍጹም አልታገስም። በቃ የስራ ሞራል እንዳለኝ ታውቃለች። ስራ እንደሚችል ታውቃለች። በሚገባ እንደሚታዘዝ ታውቃለች። ከኔ የሚታገኘው የሆነ ጥቅም አለው። እኔም በራሴ ደግሞ እተማመናለሁ። በቃ ምን አይነት ኃይል አውጥቼ እንደሚሰራና በምን አይነት መልኩ እንደሚታዘዝ በምን አይነት መልኩ ለመጣውበት አላማ ጊዜና ሰዓትን እንደሚሰጥ በጠዋት እንደሚነሳ በጊዜ ስራዎቹን እንደሚያከናውን 100% አይምሮዬ ያውቃል። ግን እንደዛም ሆኜ አሰሪዬ እጅ ትሰነዝር ነበር። ከዛስ እጅ ስትሰነዝር እኔ ለመጣሁበት አላማ ብዬ አንገቴን አልደፋም። ምክንያቱም እጅ መሰንዘር ማለት ምን የሚባል ነገር በልቤ ያመጣ በአይምሮ የሚናሰብኩ እንደ አይኔ ቢጠፋስ፣ እንደ ኩላሊቴ አንድ ነገር ቢሆንስ ትወረውር ነበረ ያገኘችውን እቃ ማለት ነው። እንደ ኩላሊቴን ቢመታስ፣ እኔ አንድ አካል ቢጎለኝ ማንም አይፈልገኝም። በስግደት ሆኜ ቀርቶ ቤተሰቡን እንኳን ላይፈልገኝ ይችላል። እናንተ ቆማችሁ ስትገኙ ነው። ስትወድቁ አንድ ፈጣሪ ብቻ ነው የሚጠጋችሁ። ስትወድቁም ስትቆሙም እናንተ ሁሌ የሚወዳችሁ አንድ ፈጣሪና አንድ ፈጣሪ ብቻ ነው። ከወደቃችሁ ቤተሰብ ራሱ የሚታገሰው ለተወሰነ ጊዜ ይሆናል። እውነቱን እናወራ ከተባለ አንዳንድ ቤተሰብ ይኖራል እንግዲህ ያለንን ችግር በደንብ እስከ ጥግ ድረስ የሚካፈል ይኖራል።
ሁለተኛ ስድብ፣ በስድብ አፍ እንዳመጣ ሲሰድቡ ዝም አትበይ። እኔ አንዴ ምን ሆንኩ ያለን እንቅጫን እውነቷን ነው። አንዳንድ ነገር እኮ የኖራችሁትን በእናንተ የደረሰውን ሼር ስታደርጉ እውነት ነው። ምን ጊዜም እኔ ውሸት ለመናገር ኮንፊደንስ አይኖረኝም። እውነት ግን ምን ጊዜም ለመናገርም ሆነ ለሌላ ሰው ሼር ልታደርጉ በዛ ሰው ህይወት ላይ ሄዶ የሚፈጥር ኃይል አለ። እውነት ስድብ፣ በስድብ እያመነጫጨቁ ማዘዝ ቆም ብዬ አልኳት። ይቅርታ አንድ ያናገረኝ አልኳት። አሰረን ማለት ነው። አንቺ በዚህ መልክ እንዲህ የምታደርጊ የሚያውቀው ስራ ራሱ ይጠፋብኛል። እኔን ግን በስነ ስርዓት ብታዥኝ የማላውቀውን ለመልመድ አይምሬ ዝግጁ ይሆናል። የሚያውቀውን ደግሞ በስነ ስርዓትና በትክክል እንዲተገብር እንዲችል ያደርገኛል። አንቺ ግን እንዲህ ስትይ አፍ እንዳመጣ ስትሳደቢ እብድ ነሽ ስትይ የሚያውቀው ስራ ራሱ ይጠፋብኛል። እኔ ስራ እንዲሰራ ትፈልጊያለሽ? እኔን የማትፈልጊኝ ከሆነ ቀጥታ ወደ አመጣሽበት መልሽ። የምትፈልጊኝ ከሆነ በስድብ ሳይሆን በትክክል በስነ ስርዓት አናግሪኝ። በስድብ የሚያውቀው ራሱ ይጠፋብኛል አልኳት። እውነትም ነው ይጠፋብኝ ነበረ። ግራ ነው የሚገባኝ እንዴ ሲጮው ለትንሽ ስለም ሲያጣድፉ ግራ ሲያጋቡ የሚያውቀው ስራ ይጠፋብኛል። የያዝኩትን እቃ ያስቀመጥኩበትን አላውቅም። ይሄ በብዙዎች ህይወት ላይ ይገጥማቸዋል ብዬ አስባለሁ። ለዚህ መፍትሄው አብረን እንድንቀጥል የምትፈልገው ከሆነች እኔን የምትፈልገኝ ከሆነች ይሄን እናስተካክል። የማትፈልገኝ ከሆነ አንቺም የምትመቸውን ታመጫለሽ፣ ለኔም ደግሞ የምትመቸው ትኖራለች። አለቀ አልኩሽ እኮ። እኛ ለማውራት መፍራት የለብንም። ልብሽ ያሰበውን አውሪ። አንቺን የሚፈልጉሽ ከሆነ አንቺ ጋር የሆነ የምትጠቀመው ለስራ ያለሽን ብቃት ሙያይሽ ይሆናል፣ በምግብ ዘርፍ ይሆናል፣ በጽዳት ይሆናል፣ የምትታዘዢ ጠዋት የምትነሺ በቃ ለስራ ያለሽን ኃይል ካየችሽ ምኑንም ቢሆን አንቺን ማጣት ስለማይፈልጉ ያስተካክላሉ። 100% ማታስተካክለው ከሆነ አንቺን አትፈልግሽም። ስለዚህ አንቺም እየተጎደሽ እየተሰደብሽ እጅ እየሰነዘሩ እንዲህ ተጎደው እንዲህ አይምሬ ሊያብድ ነው። ኢብድም ሳትሆኚ በፊት በጤና እያለሽ ወስነሽና ጨክነሽ ከዛ ቤት መውጣት አለብሽ። ልትወጪ የሚመቸውን መንገድ ሁሉ ማመቻቸት አለብሽ። በዚህም ጉዳይ በሌላ ቪዲዮ መጣለሁ። እኔም ወጥቼ አውቃለሁ በምን አይነትና እንዴት እንደወጣው ደግሞ አንድ ቪዲዮ ሰርቼ መጣለሁ። ደፋርና በራሳችን ላይ መደራደር የለብኝም። ሞት ከሆነ አንዴ ነው የሚሞተው፣ ህይወትም ከሆነ አንዴ ነው የሚኖረው። በቃ እና ይሄን ነው የምላችሁ ውዶቼ። ይጠቅማችኋል ብዬ አስባለሁ። እኔ ተጠቅሜያለሁ፣ ለእኔ ጠቅሞኛል የምትሉት ለሌሎች ደግሞ እንዲጠቅማቸው ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ለእናንተ የመጣላችሁን ሀሳብ ጻፉልኝ፣ አነባለሁ። ይመቻችሁ። ቸር ሰንብቱ።